ሻሎም የተወደዳችሁ የጋርስ ቮይስ ፋሚሊ እንዴት ናችሁ? ሁሉ መልካም። ዛሬ በጣም ኢንተረስቲንግ የሆነ አይን ከፋች የሆነ ትምህርት ነው ዛሬ ማስተምራችሁ። የትንቢት ጸጋ ስጦታ፣ ስለ ትንቢት ጸጋ ስጦታ አጠቃቀም፣ እንዲሁም አንዳንድ ሰዎች የሚሰሩትን ሚስቴኮችን እግዚአብሔር ከላይፌ ደግሞ ከህይወቴ ያስተማረኝን በጣም የጠቀመኝን የሰሯቸውን ሚስቴኮችን እነሱ እናወራለን። ቪዲዮ ከረዘመ ፓርት 2 አድርጌ አሁኑኑ እሰራላችኋለሁ ማለት ነው። ስለዚህ እስከ መጨረሻው ድረስ በደንብ ስሙ። በጣም ኢምፖርታንት የሆነ ሜሴጅ ነው። ከእናንተ የሚጠበቀው ላይክ አድርጋችሁ ጀምሩ። ከተባረካችሁ ኮሜንት አድርጉልኝ። ሰብስክራይብ ማድረግ እንዳትረሱ። ትንቢታዊ አገልግሎት ለሚወደው ሰው ደግሞ ሼር አድርጉለት። ይሄ በጣም አይናችሁን ስለሚከፍት ማለት ነው። ስለዚህ ቀጥታ ወደ ትምህርቴ እገባለሁኝ። መጀመሪያ ትንቢት ምን እንደሆነ አንደርስታንድ ማድረግ አለባችሁ። ትንቢት ምንድነው? ይሄንን ስትረዱ በራሱ ማለት ነው የትንቢት መንፈስ እንዲያገኛችሁና የእግዚአብሔር ሐሳብ እንዲገባችሁ ያደርጋል። ትርጉሙን በራሱ መረዳታችሁ ማለት ነው። ስለዚህ ትንቢት በብዙ አይነት ነገር ይተረጎማል። ነገር ግን እንደ መንፈሳዊ ሰው ማለት ነው ምነግራችሁ ትርጉም አለ። የመጀመሪያው ነገር ትንቢት ማለት የእግዚአብሔር ሐሳብ ውስጥ የእግዚአብሔር ልብ ውስጥ የነበረውን ነገር ስለናንተ ፊውቸር፣ ስለናንተ ወደፊት፣ ስለ አገልግሎታችሁ ሊሆን ይችላል፣ ስለ ቢዝነሳችሁ፣ እዚህ ምድር ላይ ስላላችሁ አሳይመንት ሁሉ ሲገለጥ ነው። ሪቪልድ ሲሆን ያ ፕሮፌሲ የሚባለው። በእግዚአብሔር ዓለም ላይ ሁሉ ነገር ባይዞ ያለቀ ነው። እንዳለቀ ቪዲዮ ብላችሁ አስቡት። እንዳለቀ ፊልም አድርጋችሁ አስቡት። እግዚአብሔር ዓለም ሁሉ ነገር አልቋል። እናንተ ዓለም ጋር የእናንተ ዓለም በታይም በሰዓት የሚገደብ ስለሆነ ነው እግዚአብሔር ስለነጋችሁ የሚገልጠው እንጂ እግዚአብሔር ዓለም ሁሉ ነገር ያለቀ ነው። ሁሉን ነገር እግዚአብሔር ያውቀዋል። ለአንድ ፕሮፌት ያንን ነገር እግዚአብሔር መጥቶ ሪቪል ሲያደርግለት ሲገልጥለት ማለት ነው በእግዚአብሔር ዓለም ያ ነገር የታወቀ ነው፣ ሀፕን ያደረገ ነው። ለፕሮፌቱና ለነዛ ሰዎች ግን አዲስ ነው። ስለዚህ እዚህ ጋር አንድ የሚደንቅ ነገር ልንገራችሁ። አንድ የነብይ ኳሊቲ ነብይ የሚያስብለው ታውቃላችሁ፣ እግዚአብሔር ሐሳብ ውስጥ ያለው ሊሆን ይችላል። መንፈስ ዓለም ላይ ያለውን ነገር ተርጉሞ በዚህ ምድር ቋንቋ በአማርኛ ሊሆን ይችላል፣ በእንግሊዘኛ ሊሆን ይችላል፣ በምትችሉት ቋንቋ ተርጉሞ ወደዚህ ምድር ማምጣት ሲችል ነው። ኢንተርፕሬት ሲያደርገው ሲተረጉመው የመንፈስን ዓለም ቋንቋ ሲተረጉመው ነብይ ያስብለዋል። ምን ማለት ነው? እግዚአብሔር ዓለም የሚያወራው በአማርኛና በእንግሊዘኛ ይመስላችሁ ብዙ ሰዎች አሉ። በጣም ብዙ ሰዎች እግዚአብሔር በእንደዚህ ቋንቋ ኮሙኒኬት አያደርግም ወይ ልትሉኝ ትችላላችሁ። አያደርግም ሳይሆን እግዚአብሔር ኮሙኒኬት የሚያደርገው 90% ባይ ስፒሪት። ግን እናንተ በአማርኛ ያወራ ያክል ስለሚሰማችሁ በአማርኛ ያወራ ያክል ስለሚመስላችሁ ነው አማርኛ ይመስላችሁ። መንፈሳችሁ ውስጥ ለምሳሌ ሲያወራችሁ ማለት ነው የሆነ የሚገባችሁ ነገር አለ። እንግሊዘኛ ይመስላችኋል፣ አማርኛ ይመስላችኋል። አማርኛም አይደለም ያወራው፣ እንግሊዘኛም አይደለም ያወራው። ለስፒሪታችሁ ነው የሆነ ቋንቋ የተናገረው። አንድ በጣም ድንቅ የሆነ ሚስጥር ልንገራችሁ። ብዙ ሰዎች እግዚአብሔር የሚያወራው አማርኛ ወይ እንግሊዘኛ ነው ይመስላችሁ። አይደለም እንደዛ እግዚአብሔር አውራም ሳይሆን ማለት ነው 90% እግዚአብሔር የሚያወራው ለመንፈሳችሁ ነው። መንፈሳችሁ ጋር ሲደርስ እና ሲገባችሁ አማርኛና እንግሊዘኛ ስለሚመስላችሁ ነው። ጌታ ኮሙኒኬት የሚያደርገው በስፒሪት ላንጉዌጅ ነው። መንፈሳዊ ቋንቋ አለ። አሁን የሆነ ነገር ሲያወራችሁ ገባኝ
ትላላችሁ እናንተ። አማርኛ ይመስላችኋል፣ እንግሊዘኛ ይመስላችኋል። አማርኛም አይደለም እንግሊዘኛም አይደለም። ሰማይ ስትሄዱ ከእግዚአብሔር ጋር የምትግባቡበት ቋንቋ እንግሊዘኛና አማርኛ አይደለም። ባይ ስፒሪት ነው ኮሚኒኬት የምታደርጉት። አይኑ ከባድ እንደሆነ የማወራችሁ ነገር በመንፈስ ነው የምትግባቡት። ያወራችሁ ሙሉ ለሙሉ ይገባችኋል። በህልማችሁ ብዙ ድሪም ስታዩ ብዙ ጊዜ ይገባችኋል። አማርኛም ሳታወሩ እንግሊዘኛም ሳታወሩ የምታወሩባቸው ታይሞች አሉ። ግን ሳታወሩ ይገባችኋል። ለምንድን ነው የሚገባችሁ? የመንፈስ ዓለም ቋንቋ ስለሆነ ነው። በዚህ መንገድ እግዚአብሔር እናንተን ኮሚኒኬት ሲያደርጋችሁ ይገባችኋል። ሲያወራችሁ ይገባችኋል። ኢየሱስ ጌታ ነው። ስለዚህ ማለት ነው የመንፈስ ዓለምን ቋንቋ ተረድቶ አንደርስታንድ አድርጎ ወደዚህ ምድር ቋንቋ የሚተረጉመው እሱኛው የፕሮፌቲክ አገልግሎት ወይም የነቢያት አገልግሎት ነው። ብዙ ነቢያቶችን ኦር በዚህ አገልግሎት ውስጥ የሚያገለግሉ ሐዋርያት ሊሆኑ ይችላል፣ ፓስተሮች ሊሆኑ ይችላሉ፣ አስተማሪዎች ሊሆኑ ይችላሉ። በዚህ አገልግሎት ውስጥ የሚያገለግሉ ሰዎችን ሂዱና ጠይቋቸው። እናንተ የሚከብዳቸው ነገር ከማየቱ በላይ መተርጉሙ ነው። ብዙዎች ማለት ነው። ለምሳሌ የሆነ እሳት አይተህ ምን እንዳየ እንኳን አንዳንድ ጊዜ አይገባ። የመንፈስ ቅዱስ እሳት ልትል ትችላለህ፣ ወይም እሳት ወርዶ ልትናገር ትችላለህ። በጣም ከባድ ነው። አንድ የእግዚአብሔር ሰው በጣም የተናገረውን ነገር ልንገራችሁ። እሳት አየሁኝ አለ እና ያንን እሳት ሳይ ባይ ስፒሪት ነው ያየው እና እሳት ካልወረደ እኔ የእግዚአብሔር ሰው አይደለሁም ብሎ ይፎክራል። እሳት ካልወረደ በቃ ዛሬ ቸርቹ ላይ እሳት ይመጣል እያለ እየፎከረ ነበረ፣ እየተናገረ ነበረ። እሳት አልመጣም። ያ ሰው ግን በጣም ድንቅ የእግዚአብሔር ሰው፣ ለብዙ ሰዎች ጸልዩ፣ ብዙ ታምራቶች ሆናል። የመጀመሪያ ታይም ነው ይሄ ሀፕን ያደረገው ላይፉ ላይ። ቢጠብቅ አይመጣም፣ ህዝቡ ቢጠብቅ አይመጣም። ግን ጌታ ሊያወራው የነበረው ነገር ማለት ነው ስለ ኃይል ነበረ፣ ስለሚመጣው ግሎሪ ነበረ ሊያወራው የነበረው። ሰውየው ግን ፕሮፌቱ ግን ፊዚካል በሆነ ነገር ቆጥሮት በቃ ሚስ አደረገው። ብዙዎቻችሁ ሚስ የምታደርጉት ለምን ይመስላችኋል? ኢንተርፕሬት ማድረግ አትችሉም። የመንፈስን ቋንቋ መረዳት አትችሉም። አንደርስታንድ ማድረግ አትችሉም። ትንቢት ማለት አይታችኋል። ሊመጣ ያለውን ነገር በመንፈስ ተረድቶ ማለት ነው እሱን መተርጎም የሚችል ሰው ነው ነቢይ የሚያስብለው። አንደኛ ያ ነው። ስለዚህ ትንቢት እግዚአብሔር ሐሳብ ውስጥ እግዚአብሔር ልብ ውስጥ የነበረ ነገር ሲገለጥ ነው። የሆነ ፕሮፌት መጥቶ ሲገልጠው ሊሆን ይችላል፣ ስለ ፊውቸራችሁ ማለት ነው። ያ ፕሮፌሲ ነው እንጂ ብዙ ጊዜ ሰዎች ማለት ነው ለእግዚአብሔር ራሱ አዲስ የሚመስላቸው ሰዎች አሉ። የሚገለጠው ነገር ኔቨር እንደዛ አይደለም። ሌላኛው የምነግራችሁ ነገር ትንቢትን ማለት ነው መጽሐፍ አንደኛ ቆሮንቶስ 14 ላይ ሲናገር ትንቢትን በብርቱ ፈልጉ ይላል። ትንቢትን በእውነት በደንብ ሲክ ላደረገው ሰው ለፈለገው ሰው ማግኘት ይችላል። እኔ አይደለሁም፣ መጽሐፍ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 14 ላይ ከቁጥር 1 ጀምሮ እንደዚህ ይላል። እሺ ቁጥር 1 ላይ እንደዚህ ይላል፣ ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችን በተለይ ትንቢትን የመናገር ስጦታ በብርቱ ፈልጉ ይላል። ይህንን ሲሪየስሊ ለሚፈልገው ሰው ማግኘት ይችላል። ትንቢትን ምን ማለት መናገር። እዚህ ጋር አሁን ጳውሎስ ያስቀመጠው ይሄ ለነቢይ ነው፣ ይሄ ለሆነ ሰው ነው፣ ለአፖስትል ነው፣ ለሙሉ ጊዜ አገልጋይ ነው ብሎ አልተናገረም። ትንቢትን ሲክ የሚያደርግ ሁሉ የሚፈልግ ሁሉ በብርቱ ይላል። ግን አይታችኋል፣ በብርቱ ለሚፈልግ ሰው ያገኘዋል። ትንቢት መናገር እኔ በጣም ነው የምወደው። በጣም ከፈውስ በላይ እውነት ለመናገር የፈውስ አገልግሎት ማገልገል በጣም እወዳለሁ። በተለይ ለማያምኑ ሰዎች ደግሞ ትልቅ የሆነ ምልክት ነው
እንዲያምኑ ማለት ነው። የፈውስ አገልግሎት ትንቢትን መናገር በጣም የምወድበት ምክንያት እግዚአብሔር ሲናገር በጣም ደስ ስለሚለኝ ነው። እግዚአብሔር ሲያወራ ትንቢትን የሚናገሩ ሰዎች እዩዋቸው፣ በጣም ስዊት ነው ይላሉ፣ ይጣፍጣል ይላሉ። ለምንድን ነው እንደዛ የሚሉት? ያውቁታል። እግዚአብሔር ሲናገር ያለው ኢነርጂ፣ ያለው ሰላም፣ ያለው ኃይል እግዚአብሔር በእናንተ ውስጥ ሲያወራ፣ በእናንተ ውስጥ አውርቶ ሰዎችን ሲያጽናና ትንቢት መናገር ማለት ነው በጣም ውድ የሆነና ደስ የሚል ነገር ነው። ስለዚህ ትንቢትን በብርቱ ለምትፈልጉ ሁሉ ማግኘት ትችላላችሁ። የትንቢትን ስጦታ ማለት ነው። ከመንፈስ ዓለም ድምፅ ሰምታችሁ መናገር ትችላላችሁ። ሌላኛው ስለ ትንቢት ዛሬ ብዙ ሐሳብ ነው የምንነካው። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና ሚስጥር የሆነውን በመንፈስ ስለሚናገር የሚረዳው የለም። ትንቢትን የሚናገር ግን ለማነጽ፣ ለማበረታታትና ለማጽናናት ለሰው ይናገራል። አይታችኋል? ፕሮፌሲ ማለት ነው ኤዲፋይ ለማድረግ ሰዎችን ለማጽናናት በጣም ኢምፖርታንት የሆነ ነገር ነው። በጣም ደክሞ የነበረን ሰው የሆነ ፕሮፌሲ ስትነግሩት በጣም እንደሚጽናና ታውቃላችሁ። በጣም ይነሳሳል። ትንቢትን የምወደው ለዚህ ነው። ሰዎችን ለማነጽና ለማጽናናት ማለት ነው። በጣም ፓወርፉል ነው ፕሮፌሲ፣ በጣም ፓወርፉል። እኔ በላይፍ አይቻለሁ። ሊጠፉ የነበሩ ሰዎች፣ ጫፍ ላይ የደረሱ ሰዎች እግዚአብሔር ተናገር ብሎኝ ነገሪያቸው ብዙ ሚስጥር ተገልጦ የተመለሱ ሰዎች ብዙ ሰዎችን ላይፍ ላይ ያውቃሉ። ፕሮፌሲ ሞደውና ሲሪየስ ሆነው ትንቢታዊ አገልግሎት ላይ ለዚህ ነው የሆነን ሰው አቅጣጫ መቀየር እንደሚችል ታውቃላችሁ። ሊጠፋ የነበረን ሰው፣ ሊስት የነበረን ሰው መቀየር ይችላል። እንደዚሁም ደግሞ የሰውን በረከት የቱ ጋር እንደተቀመጠ ማለት ነው ሎኬት ማድረግ ይችላል። አቅጣጫን መስጠት ይችላል። ትንቢት የህይወታችሁን አቅጣጫ ኮምፕሊትሊ መቀየር ይችላል። ማይ ጋድ ማሶታ ያና ማሲያና ሜሂካ ቫሃሱታ ሳውራው ራሱ ማለት ነው ያለውን ኢነርጂ ልነግራችሁ አልችልም። ለዚህ ነው ትንቢት በጣም አስፈላጊ ነው ለቦዲ ኦፍ ክራይስት፣ ለቸርች፣ ለክርስቶስ አካል ትንቢት በጣም ኢምፖርታንት ነው። በተለይ ደግሞ መንፈሳዊ ልጆች ለሆኑ ህፃናት ለሆኑ ደግሞ በጣም ኢምፖርታንት ነው። ሌላው ያስፈልግም ሳይሆን እነዛ በመንፈስ ማቹርድ የሆኑ ሰዎች በዲዘርኒንግም እንዴት መጓዝ እንዳለባቸው በብዙ መለየት ስለሚችሉ፣ ነገር ግን በመንፈስ በተለይ ላላደጉ ሰዎች፣ ለአሕዛቦች ትንቢት በጣም ኢምፖርታንት የሆነ ነገር ነው። ለዚህ ነው ትንቢትን መናቅ የሌለባችሁ። ትንቢትን አትናቁ የሚለው ለዚህ ነው። ትንቢትን መናቅ የለባችሁ። ሰዎችን ሊያስገርም ይችላል። ትንቢት ሊያስደንቃቸው ይችላል። ሚስጥራት ሲገለጡ አንደኛው የእግዚአብሔር ክብር መገለጫ መንገድ ስለሆነ ማለት ነው ሰዎች ሊገረሙ ይችላሉ። ብዙ ጊዜ ግን ህይወታችሁ ላይ ብዙ ይህንን የምታዩ ነቢያት፣ አገልጋዮች፣ በዚህ መንገድ የምታገለግሉ ሰዎች ብዙ ጊዜ ማለት ነው ለማስደመምና ለማስገረም ስትሄዱ ማለት ነው የእግዚአብሔርን ሐሳብ ሚስ ልታደርጉት ትችላላችሁ። ታውቃላችሁ፣ አኪዩሬት ማለት ፕሮፌሲ ላይ አኪዩሬት ማለት ሰዎች ብዙ ጊዜ የሚያስቡት ማለት ነው የሆነ ዲፕ ስሞችን ስጠራ፣ ሚስጥራትን ስገልጥ፣ ጠልቄ ሲሄድ ነው በጣም አኪዩሬት ብለው የሚያስቡት። አንዳንድ ጊዜ እንደዚህም አድርጋችሁ ስም ጠርታችሁ ዲፕ የሆነ ነገር ተናግራችሁ የእግዚአብሔር ሐሳብ ጋር ላትመጡ ትችላላችሁ።